ሰላም ጤና ይስጥልን የተከበራችሁ የኪና ቲቪ ተመልካቾቻችን፣ ዛሬም እንደተለመደው አዲስና ትኩስ መረጃ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እያልኩ ዛሬ ወደ አዘጋጀሁት አዲስ መረጃ አልፋለሁኝ። ዛሬ ከቀኑ 8 ሰዓት ከ37 በላሚ ኩራ ክፍለ ከተማ ወረዳ 3 በተለምዶ 772 ሄኖክ በሚባል ነዳጅ መቅጃ ጣቢያ ውስጥ ኮድ 2 B03 189 የሆነ ኮሮላ የቤት አውቶሞቢል ነዳጅ ቀድቶ ከነዳጅ ማደያው በመውጣት ላይ ሳለ በእሳት ተያይዞ ሙሉ በሙሉ ወድሟል። የአደጋ ጊዜ ሰራተኞች እሳቱ ወደ ነዳጅ ማደያው ሳይዘምትና የከፋ ጉዳት ሳይደርስ በቁጥጥር ስር መዋሉ የቻሉ ሲሆን አንድ የነዳጅ ማደያ ሰራተኛ ላይ ከባድ ጉዳት ደርሶ ወደ ሕክምና ተልኳል። በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ ወረዳ 3 መናና ወንዝ ውስጥ ህይወቱ አልፎ የተገኘው የ35 ዓመት ግለሰብ የእሳት አደጋ ዋናተኞች አውጥተው ለፖሊስ አስረክበዋል። ባለሚኩራ ክፍለ ከተማ ወረዳ 09 ልዩ ቦታው ፊጋ መብራት እየተባለ በሚጠራው አካባቢ ከረፋዱ 4 ሰዓት ሐመር ሆቴል ላይ የእሳት አደጋ ደርሷል። የእሳት አደጋውን ለመቆጣጠር 3 ሰዓት ከ15 ደቂቃ የፈጀ ሲሆን 7 የአደጋ መቆጣጠር ተሽከርካሪዎች፣ አንድ የውሃ ቦቲ ከ50 የአደጋ ጊዜ ሰራተኞች ጋር መሰማራታቸው ተገልጿል። በአደጋው ምክንያት በሰው ህይወት ላይ የደረሰ ጉዳት የለም ስሉ ነው የተደመጠው። ውድ ተመልካቾቻችን ለዛሬ ያዘጋጅናቸው ዜናዎች ይህንን ይመስሉ ነበር። በቀጣይ በሌላ ዜና እስከምንገናኝ ድረስ ቸርን ሰንብት። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ለቻናላችን ቤተሰብ ይሁኑ።